ሙሴ በትረ ሙሴ። ለመሆኑ ዛሬ የለበሳችሁት ቲሸርት፣ በእጃችሁ የያዛችሁት ስልክ ወይም በቤታችሁ ያለው የሱፍ ዘይት እንዴት እጃችሁ እንደገባ አስባችሁ ታውቃላችሁ? ብዙዎቻችን ከዱባይ መጣ ወይም ከቻይና መጣ እንላለን። ግን እነዚህ ዕቃዎች በሙሉ አንድ ትልቅ ፈተና ማለፍ አለባቸው። ያም ፈተና ቀይ ባህር ይባላል። ዛሬ የምናወራው ስለ አንድ ተራ የውሃ አካል አይደለም። ስለ ሮኬቶች መተኮሻ፣ ስለ ግዙፍ መርከቦች መታራመሻ፣ ስለ ጥንታዊ ነገሥታት መፋጠጫ ስለሆነው ቀይ ባህር ነው። ዓለም ዛሬ ያለችበትን የቴክኖሎጂ ደረጃ ላይ እንድትደርስ ይህ ባህር ትልቅ ሚና አለው። ነገር ግን ለብዙዎቻችን ቀይ ባህር ጅቡቲ ላይ የምናየው ውሃ ብቻ ይመስለናል። እውነታው ግን ከዚህ ይልቅ በጣም ጥልቅ ነው። ዛሬ የምናየው ታሪክ ከሙሴ በትረ ሙሴ ጀምሮ እስከ አክሱም ነገሥታት ገናናነት፣ ከዓለም ንግድ መንቀጥቀጥ እስከ ሀያላን ሀገራት የጦር ሰፈር ሽኩቻ ድረስ ይዘልቃል። ዛሬ በዚህ ቻናል በጥልቅ የምናያቸው ነጥቦች መሬት ለሁለት ተሰንጥቆ ይህ ባህር እንዴት ተፈጠረ? ሳይንስ የሚለው ቀይ ባህር ለምን ቀይ ተባለ? ሚስጥሩን ስትሰሙ ትገረማላችሁ። የሙሴን ተአምርና የቀይ ባህር መከፈል በሳይንሳዊ መንገድ፣ የአክሱም ገናናነት፣ ኢትዮጵያ ቀይ ባህርን በቁጥጥሯ ስር አድርጋ ዓለምን ያስገበረችበት ያወርቃማው ዘመን፣ ሲዩዝ ካናል በበረሃ ውስጥ የተቆፈረው የዓለም የደም ስር፣ ለምንድነው ሀያላን ሀገራት እንደ ሰርግ ቤት እዚህ ባህር ላይ የተሰበሰቡት የሚሉትን የምናይ ይሆናል። ወንበራችሁን አደዳድሉ፣ ቡናችሁን አፍሉ። ምክንያቱም ዛሬ የቀይ ባህርን ሚስጥር እንደ ሙሴ በትረ ሙሴ ስንጥቅጥቅ አድርገን እንመለከታለን። መጀመሪያ ስለ ጂኦግራፊው እናውራ። ቀይ ባህር በአፍሪካና በአረብ ባህር ገብ መሬት መካከል የሚገኝ የባህር ወሽመጥ ነው። እርዝመቱ 2250 ኪሎ ሜትር ሲሆን ስፋቱ ደግሞ በጠባቡ ቦታ 29 ኪሎ ሜትር፣ በሰፊው ቦታ ደግሞ 355 ኪሎ ሜትር ይደርሳል። ቀይ ባህር እንዴት ተፈጠረ? በሳይንሳዊ መንገድ ከ30 ሚሊዮን ዓመት በፊት የአፍሪካና የአረብ ቴክቶኒክ ፕሌት እርስ በራስ መገፋፋትና መራራቅ ጀመሩ። መሬቱ ሲሰነጠቅ ውሃ ገባበትና ቀይ ባህር ተፈጠረ። በአሁኑ ሰዓትም ቢሆን ሁለቱ ምድሮች በየዓመቱ 1 ሴንቲሜትር ልዩነት እየተራራቁ ነው። ይህም ማለት ከሚሊዮን ዓመት በኋላ ቀይ ባህር እንደ አትላንቲክ ውቅያኖስ ሰፊ ሊሆን ይችላል። የስሙ ሚስጥር። ለመሆኑ ቀይ ባህር ለምን ተባለ? ቀይ ስለሆነ ይመስላችኋል? አይደለም። አንደኛው ምክንያት በባህር ውስጥ የሚገኝ የሚባሉ የቀይ ቀለም ያላቸው አልጌዎች ውሃውን ቀላ አድርገው ስለሚያሳዩት ነው። ሌላኛው ደግሞ ጥንታዊ ሰዎች አቅጣጫን በቀለም ይለዩ ነበር። ደቡብን ቀይ ብለው ስለሚጠሩት በደቡብ በኩል ያለውን ባህር ቀይ ባህር አሉት። የቀይ ባህር ድንበርተኞች በስተ ምስራቅ ሳውዲ አረቢያና የመን፣ በስተ ምዕራብ ግብጽ፣ ሱዳን፣ ኤርትራና ጅቡቲ፣ በስተ ሰሜን ሲዩዝ ካናል፣ በስተ ደቡብ ባል አሊዲ መንደብ የዓለም ንግድ ዋናው ቁልፍ። ቀይ ባህር ሲባል መጀመሪያ ወደ አእምሯችሁ የሚመጣው ታሪክ የነብዩ ሙሴ ታሪክ ነው። እስራኤላውያን ከግብጽ ባርነት ሲወጡ ፈርዖን ሰራዊቱን ሲያሳድዳቸው ሙሴ በትረ ሙሴ መተውና ባህሩ ለሁለት ተከፈለ። ይህ ታሪክ በሃይማኖት መጽሐፍ ብቻ ሳይሆን በታሪክ ተመራማሪዎች ዘንድ ትልቅ ቦታ አለው። ዴፊኒሽን የማያጣው ሳይንስ እንዲህ ይለናል። ዊንድ ሲት ዳውን የተባለ ክስተት ሊሆን ይችላል ይላል። በጣም ኃይለኛ ነፋስ ለአንድ ሌሊት በአንድ አቅጣጫ ሲነፍስ ውሃውን ገፍቶ መሬቱን ሊያሳየው ይችላል የሚል መላምንት አላቸው። ሳይንስ ነው ያለው። ምክንያቱም ምንም ይሁን ምን ቀይ ባህር ለሺህ ዓመታት ተአምረኛ ባህር ተብሎ እንዲጠራ ያደረገው ይህ ታሪክ ነው። ከዛም ባለፈ ጥንታውያን ግብፃውያን ወደ ምድረ ፑንት የአሁኗ ኢትዮጵያና ሶማሊያ አካባቢ የሚጓዙት በዚህ ባህር
ነበር ወርቅ፣ የዝሆን ጥርስና ሽቶ የሚገበያዩት ዋና መስመራቸው ነበር። ቀይ ባህር ገና ከጥንቱ የሀብትና የንግድ መስመር ነበረች። አሁን ወደ ኩራታችን እንምጣ። ኢትዮጵያ ዛሬ የባህር በር የላትም። ነገር ግን በአክሱም ዘመነ መንግስት ቀይ ባህር የአክሱም ባህር እስኪባል ድረስ በቁጥጥራችን ስር ነበር። በአሁኗ ኤርትራ የምትገኘው አዶሊስ ወደብ በወቅቱ እንደ ዛሬዋ ዱባይና ሲንጋፖር ነበረች። ከሮም ከህንድና ከባዛንታይን የሚመጡ መርከቦች የሚሰፍሩት እዚህ ነበር። እስኪ አስቡት፣ በዛ ዘመን አክሱማውያን ባህሩ የኛ ነው፣ የፈለግነውን እናሳልፋለን የሚሉ ኃያላን ነበሩ። ዛሬ ላይ ሆነን ስናየው ታሪኩ እንደ ተረት ተረት ሊመስል ይችላል። ግን አክሱም በዓለም ላይ በጣም ታላላቅ ካለፉ ኪንግደሞች ነበሩ። ከነ ሮም ከነ ፋርስና ከነ ቻይና ጋር የምትመደብ ነበረች። ቀይ ባህር ወደ ዓለም የንግድ አውራ ጎዳናነት የቀየረው ትልቁ ክስተት በ1869 የሱዌዝ ካናል መከፈት ነው። ከዛ በፊት መርከቦች አፍሪካን ዙረው 20,000 ኪሎ ሜትር መጓዝ ነበረባቸው። ግብጽ ውስጥ በበረሃው መሃል 193 ኪሎ ሜትር ርዝመት ቦይ ሲቆፈር ግን ያ ርቀት በግማሽ ቀነሰ። የቁጥሩ መረጃዎች በአመት $1 ትሪሊየን የሚያወጣ ዕቃ በዚህ ያልፋል። በየቀኑ 50ና ከዚያ በላይ ግዙፍ መርከቦች ያልፉበታል። በዓለም ላይ ካለው የንግድ ልውውጥ 12% የሚሆነው በዚህ ባህር ላይ ያልፋል። የዛሬዋ ዓለም ያለ ቀይ ባህር መኖር አትችልም። ቻይናን ውስጥ የተመረተው ስልክ አውሮፓ ለመድረስ ቀይ ባህርን የግድ ማለፍ አለበት። ዕቃው እዛ ጋር ከቆመ ዓለም አቀፍ የዋጋ ግሽበት ይፈጠራል። ቀይ ባህር አሁን ላይ የጦር መሳሪያ ማሳያ ሜዳ ሆኗል። ለምን? ምክንያቱም ቁልፉን የያዘ ዓለምን ይቆጣጠራል የሚል መርህ ስላለ ነው። ጅቡቲ ይህች ትንሽ ሀገር የዓለም ሀያላን የጋራ መኖሪያ ሆናለች። የአሜሪካ ትልቁ የጦር ሰፈር እዚህ ይገኛል። የቻይና ሀገር ውጭ የመጀመሪያዋ የጦር ሰፈር የገነበችው እዚህ ነው። ፈረንሳይ፣ ጃፓን፣ ጣሊያን ሁሉም እዚች ሀገር ላይ የጦር ካምፓቸውን መስርተዋል። ሽኩቻው ሳውዲ አረቢያና ኢራን በቀይ ባህር በኩል ተጽዕኖ ለመፍጠር ይፋለማሉ። ቱርክና የተባበሩት አረብ ኤሚሬትስ በሱዳንና በሶማሌ በኩል ወደ ቀይ ባህር ለመጠጋት እየተጠራሩ ነው። ቀይ ባህር ልክ እንደ አንድ ትልቅ ዋትስአፕ ግሩፕ በሉት። ሁሉም አባል ለመሆን ይፈልጋል፣ ግን አድሚን አስተዳዳሪ ለመሆን የሚደረገው ፊልሚያው ከባድ ነው። እንግዲህ ቀይ ባህር ከጥንታዊ የሙሴ ተአምር ጀምሮ እስከ ዘመናዊ የቴክኖሎጂ ንግድ ድረስ የሰው ልጅ ታሪክ ነው። ለዓለም የንግድ መስመር ነው። ለሀያላን የፖለቲካ ሜዳ ነው። ለኢትዮጵያ ደግሞ የህልውና በር ነው። ይህ ባህር ሰላም ሲሆን እኛም ቤታችን ሰላም ይሆናል። ባህሩ ሲታወቅ ግን የኑሮ ውድነቱ፣ የነዳጅ እጥረቱና የኢኮኖሚ ቀውሱ እጃችን ላይ ይደርሳል። በቀጣዩ ቪዲዮአችን ደግሞ በዚህ ባህር ላይ እጅግ አደገኛ ስለሆነውና አሁን ላይ ዓለም ላይ ስጋት ስለጣለው ባቢ አል መንደብና ስለ ሁኔታዎች ፍጥጫ በጥልቅ እንመለከታለን። ያ ቪዲዮ እንዳያመልጣችሁ በጣም የሚያስደንቅ ነው። ሰብስክራይብ እያደረጋችሁ ጠብቁ።